ሰሞን የሆነው በኦርቶዶክሳውያን ላይ የሚያሳዝን ነገር ሁላችንም ልባችንን ነክቷል፣ ያሳዝናል። ግን ያው የተለመደ ነገር ነው፣ አዲስ ነገር አይደለም። 7 ዓመት ሆነው እኛ ራሱ ስናቅ ማለት የሶሻል ሚዲያ ማውጣት ከጀመረ ማለት ነው። እንደዚህ አይነት ነገሮችን አዲስ ነገር አይደለም፣ ብዙዎቻችን እናውቀዋለን። ግን አሁንም ቢሆን ለሞቱት እናትና አባቶቻችን፣ እህቶቻችን፣ ወንድሞቻችን፣ ህፃናት ነፍሳቸውን ይማር። በእርግጥ በአጸደ ገነት ነው የሚቀመጡት፣ ሰማዕት ናቸው እንደ ኦርቶዶክሳዊ አስተምሮ። በዚህ ቪዲዮ የምናየው በዚህ ችግር ላይ ትልልቅ አስተዋጽኦ ያላቸው 3 አካላትን ነው። እኔ ያየዋቸውን እኔ የመሰለኝን እስከዛሬ ድረስ የታዘብኳቸውን ጨምሬ ነው የምነግራችሁ። ምክንያቱም በዚህ ሰዓት ችግሩን የሚፈጥሩ ሰዎች ላይ ብቻ ነው እያተኮረን ያለ ነው። ግን የችግሩ ምንጭ የሆኑትን ዋናው ምንጭ የሆኑትን ግን እያወራንባቸውና እየተወያየንባቸው ወይም መፍትሄ እየፈለግን አይደለም ያለ ነው። የችግሩ ምንጭ የሆኑትን ሰዎች ደግሞ ወይም ነገር አውጥተን ካላወራና ካልተወያየ መፍትሄ ካልፈለግን ችግሩን የሚፈጥሩ ሰዎች መኖራቸው መብዛታቸው ችግሩን መፍጠራቸው አይቀርም። ስለዚህ እኔ ትኩረት አርገን መስራት ያለብን ብዬ ማስበው ችግሩ የሚፈጥሩ ችግሩ እንዲፈጠር ምክንያት የሆኑ አካላቶች ላይ ነው። ብናወራ፣ ብንጨቃጨቅ፣ ብናዝን ወይም ደግሞ የተለያየ ነገር ብናረግ ምን መፍትሄ አይመጣም። ችግሩን የፈጠሩት ሰዎች ችግሩን እየፈጠሩ ያሉ ሰዎች ትልልቆቹ ዋናው መንስኤዎቹን ነቅለን ካላወጣን ከዚህ ቤተክርስቲያን ውስጥ ካላጠፋን እንዲጠፉ ካልሰራን ምንም መፍትሄ አናመጣም። ስለዚህ አሁን 3 ያስቀመጥኳቸው አካላቶች አሉ። እኔ የሚታዩኝን እኔ ማያቸው እኔ የሚመስሉኝን ነው ምነግራችሁ። እናንተ ተስማሙበት አትስማሙበት አላቅ፣ ግን እኔ እስከዛሬ ድረስ ያየሁትን ነገር ማን ነው ተጠያቂ፣ ማን ነው ኃላፊነት የሚወስደው የሚለውን ነገር ነግራችኋለሁ። የመጀመሪያው ተጠያቂ ማን ነው? የችግሩ ፈጣሪ ማን ነው? እውነት ገዳዮቹ ናቸው? መንግስት ነው? አይደለም፣ ለኔ አይደለም። የመጀመሪያው ችግሩን ፈጣሪ ራሳችን ነን። ራሳችን ኦርቶዶክሳውያን፣ በተለይ ደግሞ ይሄንን ሰምተው አይተው የሚኖሩ ኦርቶዶክሳውያን፣ እያዩ የኖሩ ኦርቶዶክሳውያን። ለምን እንደዚህ ያልሽ ካላችሁኝ ብዙዎቻችን ችግሩን እናውቃለን፣ ሰምተናል፣ አይተናል፣ ግን አምነን አልተቀበልንም። ያንን ደግሞ የሚያመለክተው አንድ ነገር መጣ ሲባል ሳምንት አይቆይም። በቃ እናወራለን፣ እንጨቃጨቃለን። ከዛም በኋላ ከሳምንት በኋላ ነገሩ የለም፣ ይጠፋል። ኃላፊነት አልወሰድንም። እውነተኛ ኦርቶዶክሳውያን፣ እውነተኛ ክርስቲያን አልሆንም። ችግሩ ላይ የሚፈጥሩ ሰዎችን ሳንሳቀቅ አልተናገርንም፣ ሳንፈራ አልተናገርንም። ማን ነው ችግሩን የሚፈጥረው? ማን ነው ለዚህ ሁሉ ተጠያቂ የሚለው ነገር ላይ አናወራም። ሁላችንም እንሸሻለን። በፍርሃት ሊሆን ይችላል፣ በማክበር ሊሆን ይችላል፣ ምን ይሉኛል በሚሆን ይችላል። ይሄ ግን ሃይማኖት ነው። ራሳችን ወተን በግልጽ መናገር አለብን። ችግሩን በግልጽ ይሄ ነው ችግሩ፣ ስለዚህ መፍትሄው ይሄ ነው ብለን መናገር አለብን። ይሄ አክብሮት ምናምን የውሸት ይሄ አክት ማድረግ ማቆም አለብን። በቃ እኔ ምን ይሉኛል እንደዚህ ከተናገርኩኝ እግዚአብሔር ይቆጣኛል፣ ኃጢአት ነው ምናምን። ኃጢአት ነው እውነት ነው፣ ባንናገር ጥሩ ነው። ግን ስንናገር አግባብ ባለው መንገድ በአክብሮት መናገር ግን እንችላለን። በተለይ ደግሞ በዚህ ዘመን መረጃ ባለበት ዘመን እንደውኛ በጣም ባለጌ ካልሆንን በስተቀር ቃላቶችን መምረጥ ማንችል አይነት ሰዎች ካልሆንን በስተቀር መረጃ አስደግፈ መናገር እንችላለን፣ መረጃው ስለወጣው እንጋድ። ስለዚህ ይሄ ፍርሃታችንን መሳቀቃችንን ማቆም አለብን። ይሄ የለበስነው የአስመሳይነት ካባ መጥፋት አለበት። ሁሉም በየቦታው እኮ ያወራል። ቤታችሁ ተደብቃችሁ ስላወራችሁ በሚዲያ ስላወራችሁ ንጹህ ናችሁ ማለት አይደለም። እውነተኛ ስሜታችሁ ስላልተናገራችሁ ኃጢአተኛ አይደላችሁ ማለት አይደለም።
ኃጢአት እንደ ኃጢአት አይቆጠርባችሁ ማለት አይደለም። እግዚአብሔር የልብንና የኩላሊትን የሚያውቅ አምላክ ነው። ስለዚህ ራሳችሁን አሸውዱ፣ እያስመሰላችሁ ራሳችሁን አሸውዱ። ኦርቶዶክሳውያን እውነቱን ተናገሩ፣ የሚሰማችሁን ነገር ተናገሩ። አትናገሩ። እኛ ቤተክርስቲያናችን አትናገሩ ትላለች እንዴ? ዝምታ እኮ በጣም በጣም የተከበረ ነገር ነው። መናገር እኮ አንችልም። እውነት ለመናገር ስለ አባቶቻችን መናገር አንችልም። በአክብሮት የተነሳ ስለ ወንድሞቻችን መምህራን መናገር አንችልም። ስለ ዲያቆናት፣ ስለ አገልጋዮች መናገር አንችልም። ምክንያቱም የራሳችሁን እዩ ነው። የራሳችንን እናያለን። ግን እስከ መቼ ድረስ ነው የራሳችንን ብቻ እያየን ይሄ ጋር የወጣውን ነገር በአግባቡ መናገር የሚያቅተን እስከ መቼ ነው? እኔ ይቅርታ አድርጉልኝና እኔ በዚህ አልስማማም። አትናገሩ በሚለው አልስማማም። እኔ ቃላት መርጬ ትክክለኛውን ነገር ካስቀመጥኩኝ ከዛ በኋላ እግዚአብሔር መቼም የልብን ነው የሚያውቀው። ያፍንም በርግጥ በአፋችሁ የምትናገሩት ውሸት ነው፣ ማስመሰል ነው። በአፍ ጥሩ ጥሩ የተናገሩ በልብ ክፋት ካለ ማስመሰል ነው። ስለዚህ መጀመሪያው እኔ ራሳችንን ነው እንደ ተጠያቂ አድርጌ የማስበው። ችግሩን አምነን ተቀብለን ይሄ ነው ችግሩ ብለን መናገር አልቻልንም። ይሄንን የለበስነውን የአስመሳይነት ካቢያ ይሄ ማስኩን ማውለቅ አለብን። ኦኬ። ከዛም ችግሩ ላይ መነጋገር አለብን። ችግሩ ላይ እስካልተነጋገርን ድረስ የችግሩ ፈጣሪዎችን ነቅሰን አውጥተን እነሱን እስታልወቀስን ድረስ እነሱ ከዛ ቤተክርስቲያን እንዲወጡ እስታላደረግን ድረስ ምንም መፍትሄ አናመጣም። ሌላ ላይ ሄደን ጣት የምንጠቁም ከሆነ መፍትሄ ሊመጣ አይችልም። እነሱ እንደዚህ የሚያረጉ ሰዎች በተለይ እነዚህ የሃይማኖታውን ለምሳሌ አሁን ይሄን ሰሞን ያለው የለም አሁን ሙስሊሞቹ ያ ሁሉ ሙስሊም አይደለም አክራሪዎቹ ሙስሊሞች መሰለኝ እንደዚህ የሚያረጉት እንጂ ሁሉ ሙስሊሞችን አይመስለኝም ሆነን ለመናገር። ግን እነሱ እንደዛ የሚያረጉት ሃይማኖታቸው ስለፈቀደላቸው ነው። የነሱ ሃይማኖት ስላስተማራቸው ነው። እኔ አመተሽ ለምን እንደዚህ ይላሉ እንዴት እንደዚህ ይላሉ ብዬ መናገር አልችልም። ምክንያቱም እነሱ ሃይማኖታቸው እንደዛ አይፈቅድላቸው። እኛ የተራበ አብላ ወይም ደግሞ ግራን ሲመታ ቀኝህን ስጥ የሚለውን አሁን ለምሳሌ እነዚህ አባባሎች በጣም ነው የሚያስቁኝ። አሁንማ በጣም እያሳቁኝ ስለመጡ ነው። ምክንያቱም መጽሐፍ ቅዱሱ የጻፈው ለወንድም ነው፣ እኛ ግን የምንጠቀመው ግን ለሁሉም ነው። በስርዓት እየኖርናል። ይሄ ደግሞ የማን ችግር እንደሆነ ሶስተኛው ላይ እነግራችኋለሁ። አሁን የኛ አስተምሮ እንደዛ ነው። የነሱ አስተምሮ ደግሞ ኦርቶዶክስን ወይም ክርስቲያን የሆነን ወይም የሌላ አማኝ ሰውን ከገደላችሁ ገነት ትገባላችሁ ከሆነ በቃ የነሱ አስተምሮ ይሄ ነው። ከኛ የሚጠበቀው ምንድነው? እሱ ራሳችንን መጠበቅ፣ ቤተክርስቲያናችንን መጠበቅ። እንዴት አድርገን ነው ከነዚህ ሰዎች ራሳችንን የምንጠብቀው የሚለውን ነው ማወቅ ያለብን። ስለዚህ እኔ እነሱን ብዙ አልከሳቸውም። በቃ እነሱ አስተምሯቸው ነው ማድረግ ያለባቸው ነው ያልኩት። ከዛም በኋላ እኛ ደግሞ ማድረግ ያለብንን እናደርጋለን። አለቀ። እኔ እንደዛ ነው ማስበው። ብቻ ከእንደዚህ አይነት ሃይማኖት እግዚአብሔር ይጠብቃችሁ። እኔ እምለው እሱን ብቻ ነው። እኔንም ይጠብቀኝ፣ እናንተንም ከእንደዚህ አይነት ሃይማኖት መከተል እግዚአብሔር ይጠብቃችሁ። ምክንያቱም ሰው በሰው አዘን ሰውን ገድሎ ገነት የሚገባ ከሆነ ይሄ ሃይማኖት አይደለም። እኔ እንደዛ ነው ማስበው። እኔ እንዴት ሰውን ገላችሁ እንዴት ነው አላውቅም። ብቻ እግዚአብሔር ይሁናቸው። ስለዚህ የመጀመሪያ ተጠያቂ ማን ነው? ራሳችን ነን።